ከዚህ በኋላ ቴምር በልታችሁ የቴምር ፍሬውን እንዳትጥሉ። ፈርጀ ብዙ የሆነ የጤና ጥቅም አለውና እንዴት እንደሚዘጋጅ እንዴት እንደሚሰራ ኑ ተከተሉ ላሳያችሁ። በመጀመሪያ የቴምሩ ፍሬ ካጠባችሁ በኋላ ወደ ምትቆሉበት እቃ ላይ ታደርጋላችሁ። እንደዚህ ስብር ማለቱን ታረጋግጣላችሁ። የቆላነውን የቴምር ፍሬ በቡና መፍጫ እንፈጨዋለን። ተቆልቶ የተፈጨውን የቴምር ፍሬ የፈላ ውሃ ውስጥ እንጨምረዋለን። እንደ ቡና ነው የምታፈሉት። የተፈላ የቴምር ፍሬ ሻይ ይሄው ደረሰ። እንዴት እንደሚያምር መልኩ ራሱ ብታዩት በጣም ነው የሚያምረው። ልቀምሰው ነው እስቲ እንግዲህ። መልኩም በጣም ነው የሚያምረው። ይሄው እንግዲህ ልቀምሰው ነው እስቲ። በጣም አሪፍ ነው። እንግዲህ ከ10 8 ሰጥቻለሁኝ። እናንተም ስሩና ቀመሱት። ፈርጀ ብዙ የሆነ የጤና ጥቅሞች ስላሉት እናንተም ቤታችሁ ሞክሩት። የሞከራችሁ ካላችሁ ደግሞ ኮሜንት ሴክሽን ላይ አስተያየታችሁን ጻፉልኝ። ጠባብ ቤትና ሞቃት አካባቢ ለምትኖሩ ሰዎች ጠቃሚ የሆነ መረጃ ይዤላችሁ መጥቻለሁ። ቲክቶክ ላይ ያገኘሁት መረጃ ስለሆነ ይጠቅማችኋል ብዬ ስላሰብኩኝ ነው ላጋራችሁ የፈለኩት። በሉኑ ላሳያችሁ። አሁን ነው እንጀራችን እንግዲህ እንዴት እንደሚያምር አይታችኋል። እቺን ወርቅ የመሰለች እንጀራ በንጹህ በታጠበ ላስቲክ ካደረጋችሁ በኋላ እንጀራችሁ እንዳይሻግትባችሁ ከላስቲኩ ስር መሶባችሁ ላይ እንዲህ ነው የምታስቀምጡት። እንዲህ ብትናርጋችሁ ሙሉ ለሙሉ ሰፌዱ ሙሉ ለሙሉ ጦስኝ ነው የምታስቀምጡት። የደረቀ ጦስኝ ደረቅ ጦስኝ ታዘጋጁና እሱን ታደርጋላችሁ። ከዛ ላስቲካችሁን እንጀራችሁን ከተጋገረ በኋላ ወይንም እንጀራችሁን እየጋገራችሁ እዚህ ላይ ማድረግ ነው። ለመጀመሪያ ጊዜ ኢፌክቲቭ ላይሆን ይችላል። ሁለተኛ ነው፣ ሶስተኛ፣ አራተኛ ከዛ በኋላ ግን ምንም ችግር የለውም እና ጦስኙን መቀየርም አስፈላጊም አይደለም። ምክንያቱም ጦስኙና እንጀራው አይገናኝም፣ ከላስቲኩ ስር ነው ያለው። ስለዚህ እኔ ውጤት አይበታለሁኝ፣ እናንተም ተጠቀሙበት። የፕላስቲክ ሩዝ ኢትዮጵያ ውስጥ ገብቷል የሚል መረጃ በሰፊው እየተንሰራፋ ነው ያለው። እንዴት አድርጋችሁ የፕላስቲኩን ሩዝ ከኖርማሉ ሩዝ መለየት እንደምትችሉ በዚህ ቪዲዮ ተከታተሉ። ይሄንን መረጃ ለእናንተም ሆነ ለሌሎች ሰዎች ሊጠቅም ስለሚችል ሼር ብታደርጉ ደስ ይለኛል። ስፔሻሊ ደግሞ ቤተሰብ ላላቸው ሼር ብታደርጉ መልካም ነው። አሁን ይሄ እንደምታዩት ትክክለኛው ሩዝ ነው። ሳህን ውስጥ ታደርጉትና ውሃ ዘለል አድርጋችሁ ትጨምሩበታላችሁ። ከትንሽ ደቂቃ በኋላ ሩዙን ስታዩት ውሃው ከላይ ዘለል ብሏል፣ ሩዙ ከስር ተኝቶ ነው የምታዩት። የፕላስቲክ ሩዝ ከሆነ ግን ውሃው ላይ በብዛት ተንሳፎ ነው የምታገኙት። ሁለተኛው መንገድ ደግሞ የተወሰነ ትንሽ ሩዝ በጋለ መጥበሻ ላይ ዘይት ትንሽ ጠብ አድርጋችሁ እዛ ላይ ማስቀመጥ ነው። ከዚያ በኋላ መጥበሻው ላይ ከቀለጠና የፕላስቲክ ሽታ አይነት ነገር ካመጣ ያ ፌክ መሆኑን መለየት ትችላላችሁ። ሶስተኛው መንገድ ደግሞ የምታደርጉት ነገር ሩዙን ለ10 ደቂቃ ተቀቅሉታላችሁ። ተቀቀላችሁ በኋላ ሊታይ በሚችል እቃ ውስጥ ለ3 ቀን ታስቀምጡታላችሁ። ያ ነገር ካልበሰበሰ ፈንገስ ካላወጣ የፕላስቲክ መሆኑን እርግጠኛ ትሆናላችሁ ማለት ነው። ጠቅማችኋል ብዬ ነው ይሄንን ነገር ያቀረብኩላችሁ። ከወደዳችሁት ላይክ፣ ሼር፣ ፎሎም አድርጉኝ። ማሚስ ኪችን ነኝ። ቻው።